ያላችሁበት ቦታ ኔትወርክ ኢንተርኔት ስትጠቀሙ በጣም የሚያስቸግራችሁ ከሆነና የተለያዩ ቦታዎች ላይ ሆናችሁ ስልክ በምታናግሩበት ሰዓት በጣም እየተቆራረጠ የሚያስቸግራችሁ ከሆነ እናንተ ስልክ ላይ ምንም አይነት ኢንተርኔት ሳይኖር ስልካችሁን ፍላይት ሞድ ብቻ አድርጋችሁ ኢንተርኔት እና እንዲሁም ስልክ መደዋወል የምትችሉበትን መንገድ ነው በዚህ ቪዲዮ የማሳያችሁ። ይህንንም በምታረጉበት ሰዓት የእናንተ ኢንተርኔት ፍጥነት 2G ከነበረ እስከ 4G ድረስ ያድርግላችኋል ማለት ነው። ይህንንም ተጠቅማችሁ የተለያዩ ቪዲዮዎችን ኤዲት በምታደርጉበት ሰዓት ማታ ላይም ደግሞ ኔትወርክ በተጨናነቀበት ሰዓት ግራውንድ ገባላችሁም ሆነ እናንተ ግራውንድ ላይ ሆናችሁ ኔትወርካችሁ አሪፍ እና ስቴብል የሆነ ኮኔክሽን እንዲኖራችሁ ያደርጋችኋል ማለት ነው። ይህንንም ሙሉ ስቴፑን በዚህ ቪዲዮ የማሳያችሁ ይሆናል። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ቪዲዮውን ላይክ እና ሼር እያደረጋችሁ ጓደኞቻችሁን መጋበዝ ትችላላችሁ። ሀሳብ አስተያየት ካለ ደግሞ ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ቪዲዮ ልውሰዳችሁ። እሺ በመጀመሪያ የምናደርገው የስልካችን አንድሮይድ ቨርዥን ማወቅ ያስፈልገናል። ማታውቁት ከሆነ ደግሞ በቀላሉ ወደ ስልካችሁ ሴቲንግ ትገቡና ወደ ታች ወረድ ብላችሁ አባውት ፎን የሚለው ውስጥ ትገባላችሁ። በመቀጠልም ሶፍትዌር ኢንፎርሜሽን የሚለው ውስጥ በመግባት እንደምትመለከቱት አንድሮይድ ቨርዥን የሚል ይመጣላችኋል ማለት ነው። እሱን ቁጥሩን ማየት ብቻ በቂ ነው። ቁጥሩን የማያሳያችሁ ከሆነ ደግሞ ወይም ደብዘዝ ያለ ከሆነ የስልካችሁን አንድሮይድ ቨርዥን የሚለው ጋር ላይ ደጋግማችሁ በምትጫኑበት ሰዓት ልክ እንደዚህ ጎላ አድርጎ ያሳያችኋል ማለት ነው። ከዚህ በመቀጠል አፕሊኬሽን ያስፈልገናል። ይህንንም አፕሊኬሽን እንዴት እንደምታወርዱ መጨረሻ ላይ ያሳያችኋለሁ። እንደምትመለከቱት አፕሊኬሽኑን በምከፍቱበት ሰዓት ፐርሚሽን ይጠይቀናል። እናንተም ይህንን ፐርሚሽን ኔክስት እያላችሁ ትሄዳላችሁ ማለት ነው። በመቀጠልም ልክ እንደዚህ መጨረሻ ላይ ያለውን ስቴፕስ ያመጣላችሁ። ከላይ የእናንተን ኔትወርክ ፍላይት ሞድ ታረጉታላችሁ ማለት ነው። ይህንንም ፍላይት ሞድ በምታረጉበት ሰዓት የእናንተ የስልካችን ኔትወርክ ሙሉ ለሙሉ ይቋረጣል። ስለዚህ ሌላ ራሱን የቻለ ኔትወርክ እንዲሰራልን ስለሆነ የምንፈልግ እንደምትመለከቱት የእናንተ አንድሮይድ ቨርዥን ከ11 በታይ ከሆነ እዚህ ጋር ላይ ያለውን የስልካቸው አንድሮይድ ቨርዥን ደግሞ ከ11 በላይ ከሆነ እዚህ ጋር ላይ ሁለተኛውን ትመርጡና ትገባላችሁ። እኔ ከአንድሮይድ 11 በላይ ስለሆነ ይህንን ነክቼ ላሳያችሁ። በመቀጠል ልክ እንዲህ አይነት ኢንተርፌስ ያመጣላችኋል ማለት ነው። ታይዳር ኔትወርካችሁን ካጠፋችሁት በኋላ ወይም ፍላይት ሞድ ስላበራችሁት ታይዳር መጨረሻ ላይ እንደምትመለከቱት ኢኔብል ሞባይል ራዲዮ የሚላለ ማለት ነው። ሶስቱን ታበሩታላችሁ። ሞባይል ራዲዮ የሚለውን በምታበሩበትም ሰዓት ከላይ የሶስት ሰረዝ ወይም 3 ነጥብ ምልክት አለኝ። እሷን አንድ ጊዜ ትነኳትና መጨረሻ ላይ ኢኔብል ዳታ ኮኔክሽን የሚላለ እሱን ታበሩታላችሁ። ይህንንም በምታበሩበት ሰዓት ስልካችሁ እንደምትመለከቱት ፌስቡክ ጋር ገብቼ ላሳያችሁ ዳታ እየሰራልኝ ነው ማለት ነው። ነገር ግን የኔ ስልክ ፍላይት ሞድ ላይ እንደገባ ነው አሁንም። እንደዛ አድርጋችሁ ኢንተርኔት መጠቀም ትችላላችሁ። ከዚህ በተጨማሪም ደግሞ ስልክ በሚደወላችሁም ሰዓት የእናንተ ስልክ ፍላይት ሞድ ላይ ሆኖ ስልክ ይጠራላችኋል ማለት ነው። አፕሊኬሽኑን ደግሞ እንዴት እንደምታወርዱ ላሳያችሁ። በመጀመሪያ ቀጥታ ወደ ፕሌይ ስቶር ትገባላችሁ ወይም ደግሞ ቴሌግራም ላይ ያስቀመጥኩላችሁን ዩዘርኔም ተጠቅማችሁ ቀጥታ ከቴሌግራምም ቢሆን ማውረድ ትችላላችሁ። ነገር ግን ቀጥታ ወደ ፕሌይ ስቶር ገብታችሁ ከፕሌይ ስቶር ማውረድ የምትፈልጉ ደግሞ 4G ወይም LTE ኦንሊ ብላችሁ ሰርች በማድረግ አፕሊኬሽኑ ልክ እንደዚህ ያመጣላችሁ ኢንስቴል ብላችሁ ማውረድ ትችላላችሁ። እስካሁን ድረስ ሰብስክራይብ ካላደረጋችሁ በድጋሚ ሰብስክራይብ እንድታደርጉ ጠይቃችኋለሁ። በቀጣይ እስከምንገናኝ ድረስ ይመቻችሁ።